ያለ አይመጣም። አይዘር አቴንሽን ፈልጎ ነው ወይ ማስታወቂያ የሚሰራበት ኮንተንት እየፈለገ ነው። ሳይዶ ላይ ምን አይነት ቴክኒኮችን ለመጠቀም ነው ያሰብከው? የእግራችን ጉልበት ሜኒስከስ፣ ኤሲኤል፣ ፒሲኤል፣ ኤምሲኤል የመሳሰሉ መገጣጠሚያዎች አሉ። እነሱ ከተሰበሩ ሰው መራመድ አይችልም። ሴዶ ምችለውን ያህል ሰው ጋርመንት አስፋልት ላይ ሄደ ቀጥቅጥ because this will be the last time ይሄን ጉልበት የምትጠቀመው። አንድ ጉልበት በሂል ሁክ ወይ በኒባር ታፕ የማድረግ እድልም አይኖርህም። ዳኛውም ገብቶ እድል የመስጠት ወዲያውኑ ነው ጉልበት የሚሰበረው። ደግነቱ ኢንሹራንስ ይኖራል እና ደግሞ ከፈለክ 2 ሚሊዮን ብር ውሰድ። ከ3 ሚሊዮን 4 ሚሊዮን ለአሸናፊ 1 ሚሊዮን ለተሸናፊ ነበር። አንተ 1 ሚሊዮኑን ለሪሃብ መታከሚያ እንዲሆነ 2 ሚሊዮን ላርግልህ። ስትሸነፍ 2 ሚሊዮን ይሰጣል። እኔ ብቻ እዛ ኬጅ ውስጥ አብረን እንድንገናኝ ፍቃደኛ ከሆንክ ለደብድብ ድሉ ትምላለህ። እዚህ ውድድር ላይ አሁን ቅድም ጆም ስጠይቀው ስለኝ የነበረው በፍጹም አይገኝም ነው ስለኝ የነበረው። ትምላለህ፣ ትገኛለህ፣ እርግጠኛ ነህ? ለምን አልነግርሽም? ውድድሩን ለማክሸፍ እራሳቸው እየሰሩ ነው። ቪዲዮ ላይ ሪፖርት እያደረጉ ነው። ለምን አንድ እውነት አልነግርሽም ማለት ነው። እኔ እንድገጥም አይፈልጉም እንደምገለው ስለሚያውቁ ማለት ነው። እርግጠኛ ነህ? አዎ አይ አም ሹር ነው ገላግለዋለሁ። አሁን አድዋ ላይ ከተካሄደ አድዋ በደም ነው የቆመው። እኔ ደግሞ የሱን ደም አፈሰውና አድዋ ላይ አንዲ ነው ምጎትተው ማለት ነው። ስለዚህ ያን ስላለ እንደውም ይኸውልሽ ቪዲዮ ላይ ሪፖርት እያስደረጉብኝ ነው ተባብረው እነሱ እኔ እንዳልገባ ማለት ነው። የ5 ሚሊዮን ብር ተስማማው ያልኩትን ቪዲዮ የሰራሁት ማታ 700,000 ሰው ምናምን አየው። ጠዋት 7 ሰዓት ለቂቆ ለዲስ ማለት ነው። ከዛ የለም ኮሚኒቲ ጋይድላይን ምናምን ይላል። ስለዚህ ሪፖርት አድርገው ነው እኔ እንድገባ አይፈልግ። ምቀኛ ብዙ አለ ማለት ነው። ጆ ፈርቶ ነው ትላለህ ታዲያ እንደዛ ሪፖርት የሚያደርጉት ወይስ ሌሎች ናቸው? ሁሉም ፈርተዋል። አንድ ላይ ጌችም ከቢዝነስ እንዳይወጣ ፈርተዋል። ይሄም ፈርተዋል። አዘጋጁም ፈርተዋል። ህዝቡም ፈርተዋል። እኔ ደረቴ ነፍቼ ሲሄድ ምናምን ደስ አይላቸው እንደዛ ነው። እሺ ደይ በመጨረሻ ማስተላለፍ ፈልገው መልእክት ካለ እንግዲህ እኔ አሁን ለእንቁራሪቷ ነው። እንቁራሪቷ ይሄን 3 ወርሽ በደንብ ተጠቀሚበት። እሺ በደንብ ከተባላይ ተንከባላይ በፀሐይ በምኑ ዘና በይ መርቀኝ እንደፈለግሽ አውሪ ስለሄዶ ግን ያለሽ you have only 3 months in this planet. You should know this. King is here. ይሄንን ቪዲዮ ለጆኒ ጁጂሱ አድርሱልን እስኪ። ከዛ በፊት ግን እቺን ቪዲዮ አይተን እንመለስ። እንግዲህ ይሄን ቪዲዮ እንደተመለከታችሁት ያው መንቶች ናቸው እና ዩኤፍሲ ፋይተር ጋር ለሁለት ገጥሞ ነበር። እንግዲህ በኢትዮጵያ ለመጀመሪያ ጊዜ ጆኒ ጁጂሱ ከኛ ጋር የዩኤፍሲ ፋይት እንዲያደርግ ጥያቄ ልናቀርብለት ነው የመጣ ነው። ያው እንግዲህ ለብቻ አቅቶን አይደለም ግን ያው ያለንን ተፈጥሮ ያቀም እንጠቀም በሚል ለሁለት ልክ እንዳያችሁት እንደመንትዮቹ ልንገጥሞ እንግዲህ ዝግጅታችንን እየጨረሰን ያለ ነው። እንግዲህ ሁላችሁም ኮሜንት ሴክሽን ላይ ሜንሽን እያደረጋችሁት ይሄ ቪዲዮ ይደርሰው ፕሮግራሙን የምታዘጋጁ ሰዎች ደግሞ በጥሩ ፕሮግራም አዘጋጅታችሁ እኛና እሱን የምታገናኙበትን መድረክ እንግዲህ እንጠብቃለን። አሁን እንጠብቃለን። ይሄ ጥያቄ እንግዲህ በሁሉም በእኛ ቤተሰቦች መካከል አክሴፕት የተደረገ ነገር ነው። ጆኒ ጁጂሱም ይሄን ጥያቄ ተቀብሎ ፋይቱን ከኛ ጋር እንደሚያደርግ እንደሚስማማ እንግዲህ ተስፋ እናደርጋለን። ቤተሰቦች ያው መልሰን እንጠብቃለን። እናመሰግናለን። ይህን ቪዲዮ ለማስተር ምስራቅ አድርሱልኝ። ምክንያቱም ቻሌንጅን ተቀብለሃል። የማስተሮች ውድድር ከባድ ውድድር፣ ከባድ ስራ ይጠበቅባል። ብራዘር ይሄን እድል ስለሰጠኸኝ ስለተቀበልከኝ ከልብ አመሰግናለሁ። ምክንያቱም የሞይታይን ስትሬንግዝ የሞይታይን ጥንካሬ ለሁሉም ማህበረሰብ የማሳውቅበት ትልቅ እድል ነው የሰጠኸኝ። ብራዘር በደንብ ተዘጋጅ። ቀላል አይደለም የሚሆነው። ሪንግ ውስጥ በጣም መስዋዕት የሚያስከፍሉ ነገሮች ያጋጥሙሃል። ብራዘር ተዘጋጅ። I challenge anyone. Let's fight. I will take you on as a defense. My command is I have a list of people.